አስመሳይ ጓደኞች ራስ ወዳድና ለእርስዎ ታማኝ ያልሆኑ ናቸው። እነሱ ለራሳቸው ማድረግ እንደሚችሉ ያተኩራሉ እንጂ ስለናንተ ግድ የላቸውም። እርስዎ በህይወቱ ጓደኛ የእውነት ጓደኛ አይደለም ብለው ያስባሉ? በዛሬው ቪዲዮ አስመሳይ ጓደኞች የሚያሳዩዋቸው 7 ነገሮች እንመለከታለን። አብራችሁን ቆዩ። አንደኛ፣ ከጀርባችሁ ስለናንተ ያወራሉ። አስመሳይ ጓደኞች ከኋላ ስለኛ ጥሩ ያልሆኑ ወሬዎችን ያወራሉ። በተለይ የነገርናቸው ሚስጥር ምንም እንኳን አደጋ ላይ የሚጥለን ቢሆን እንደቀል ሁሉም ሰው ያሰራጩታል። ሁለተኛ፣ በሰዎች ፊት ያሳጡናል። አስመሳይ ጓደኞች እኛን ወድቀን ማየት ምኞታቸው ነው። እናም ድንገት የሆነ ችግር ተፈጥሮ እነሱ ለመዳን እኛን ማጋለጥ ካለባቸው በትክክል ይጠቀሙበታል። እንዲሁም ሰዎች እኛን ለማበሳጨት ወይም ለመጉዳት ሲሞክሩ ከጎናችን ሆኖ አይከላከሉም። እንደውም ከእነርሱ ጋር ተደርበው ያጠቁናል። ሶስተኛ፣ የእኛን ቀጠሮ ለመሰረዝ አይጨነቁም። ምናልባት ሳምንታት ጉዞ ለማድረግ ጓደኛዬ ከሚሉ ሰው ጋር አቅደው ነገር ግን ደቂቃዎች ሲቀሩ ሀሳባቸውን ይቀይራሉ። ይህ ስለ እኛ እንደማይጨነቁ ማሳያ ነው። ምንም ያክል ጊዜ ደጋግመን ብናስታውሳቸው ምንም ግድ አይሰጣቸውም። እንዲሁም የተናገሩትንም ሆነ የገቡላችሁን ቃል አይጠብቁላችሁም። አራተኛ፣ እናንተ በእነርሱ እቅድ ውስጥ ቦታ የላችሁም። ብዙ ጊዜ እነሱ ባዘጋጇቸው ነገሮች ላይ እናንተን መጋበዝ ይረሳሉ ወይም ከግሩፓቸው የተገለላችሁ መስሎ ይሰማቸዋል። ምንም ያክል ከመጠን ያለፈ ግብዣ ብናደርግላቸው ወይም ደግሞ ስለ እቅዳችን በሙሉ ብንነግራቸውም እነርሱ ግን ያን መልሰው አያደርጉልንም። አምስተኛ፣ እኛን የሚፈልጉን ከኛ የሆነ ነገር ሲፈልጉ ብቻ ነው። ብዙ ጊዜ ጓደኛ የምትሉት የሆነ ችግር ሲገጥመው ከእናንተ እርዳታ ሲፈልግ ብቻ ነው የሚደውላችሁ። ይህ የአስመሳይ ጓደኛ ምልክት ሊሆን ይችላል። አስመሳይ ጓደኞች ከሳምንታት ቆይታ በኋላ ምንም ያላችሁበትን ሁኔታ ሳይጠይቁ የሆነ ውለታን እንድትውሉላቸው ሊደውሉ ይችላሉ። ፈለጉትን ነገር ካገኙም በኋላ ከህይወታቸው በፍጥነት ይወጣሉ። ይህ እንዴት እናንተን ለሆነ ጥቅም ብቻ እንደሚፈልጓቸው ማሳያ ነው። ስድስተኛ፣ የውሸት ሙገሳ ያቀርቡላቸዋል። ይህ ውዳሴ በሚመስሉ ቃላት እኛን ለመተቸት የሚጠቀሙበት ነው። ይህም እኛ ላይ እንደሚቀኑና እንደማይወዱም ማሳያ ነው። ሰባተኛ፣ ስለ ራሳቸው ብቻ ይናገራሉ። አስመሳይ ጓደኞች ስለ ራሳቸው ችግር ወይም ስሜት ብቻ ያወራሉ። እናንተ ለማውራት በምትሞክሩበት ጊዜ እንኳን ምንም አይነት ዕድል አይሰጧችሁም። ድንገት እያወራችሁ ያቋርጧቸዋል። ምንም ነገር ቢወራ ስለ እነርሱ ካላወራችሁ ምንም አይነት ትኩረት አይሰጧችሁም። ምንም ነገር ቢወራ በእነሱ ዙሪያ ካልሆነ አይመቻቸውም። ስለ እናንተ ወይም ሀሳባችሁ ምንም ግድ አይሰጣችሁም። ሁሉም ግንኙነቶች ታማኝነት፣ እንክብካቤ እንዲሁም እርስ በርስ መከባበርን ይፈልጋል። ነገር ግን አስመሳይ ጓደኞች እነዚህን ሁሉ ሲጥሱ ታያቸዋላችሁ። እንግዲህ የዛሬው ይህን ይመስላል። ስለተከታተላችሁ እናመሰግናለን።